በራስህ እመን። አጋጣሚ አይደለም። ከጠጣር ነገሮች የተሰራህ አይደለህም። ከሆኑ ክፍሎች ተገጣጥመህ የተሰራህም አይደለህም። አንተ ሆነ ብለህ ታቀደህ የተለየ ተሰጥኦ ኖሮህ በታላቅ ጥበበኛ በፍቅር በምድር ላይ እንድትቀመጥ የተደረግክ ነህ። የምታልመውን አይነት ሕይወት በመፍጠር ስኬታማ ለመሆን በመጀመሪያ እንዲፈጠር ማድረግ እንደምትችል ማመን አለብህ። ወደ ራስህ ልትስበው የምትችለው ትክክለኛ ነገር እንዳለህ ማመን አለብህ። በስራህ ማመን አለብህ። ይህንን የራስህን ማመንህን ብትፈልግ ለራስ የሚሰጥ ግምት ወይም በራስ መተማመን ወይም በራስ ማረጋገጥ ብለህ ልትጠራው ትችላለህ። የምትፈልገውን ውጤት ለመፍጠር በውስጥ ባለው ችሎታህ በተሰጥኦችህና ክህሎቶች ላይ ጥልቅ እምነት ሊኖርህ ይገባል። በራስ ማመን አመለካከት ነው። በራስ ማመን ምርጫ ነው። ከጊዜ ብዛት የምታዳብረው አመለካከት ነው። አዎንታዊና የሚደግፉ ወላጆች መኖር መልካም ነገር ቢሆንም እውነታው ግን የብዙዎቻችን ወላጆች በምን ነገር የተለዩ ያልሆኑ ባለማወቅ እነሱ ያደጉበትን አሉታዊ ልምዶችና እንቅፋት የሆኑ እምነቶችን ወደኛ ያስተላልፉልን ወላጆቻችን መሆናቸው ነው። ግን አስታውስ፣ ያለፈው አልፏል። አሁን ላለህበት በራስ የመተማመን ደረጃ ወላጆችህን የሚያሸልም ነገር የለውም። ለራስህ አመለካከትና እምነት ኃላፊነት መውሰድ ያለብህ ጊዜ ላይ አሁን ነው። አይምሮህ ያሳረፍክበትን የትኛውንም ነገር ልትሰራው እንደምትችል ለማመን መምረጥ አለብህ። ምክንያቱም ትችላለህና። በአይምሮ ላይ የተደረገ የቅርብ ጊዜ ጥናት እንዳመለከተው ከራስ ጋር አዎንታዊ ንግግሮችን ማድረግ፣ አዎንታዊ ነገሮችን በአይነ ህሊና ማየት ተገቢ ከሆኑ ስልጠናና ልምድ ጋር ከተቀናጀ ማንም ሰው ምንም ነገር መስራት መማር እንደሚችል ማሳየቱን ማወቅህ ሊረዳ ይችል ይሆናል። ምን ማመን እንዳለብህ መምረጥ ያንተ ፋንታ ነው። የቪክቶር ሰረብሪያኮፍ ሁኔታን እንመልከት። በለንደን ነበር የሚኖረው። ትምህርቱን ለመጨረስም ሆነ ትርጉም ያለው ሥራ ለማግኘት እድል እንደሌለው ያመኑት አስተማሪዎቹ ደደብ እንደሆነና ትምህርቱን ቢተው እንደሚሻል ነገሩት። ሌሎች ባዘዙለት የመጨረሻ እድሉ በመሸነፍ ትምህርቱን በ15 ዓመቱ አቋርጦ ከአንድ ሥራ ወደ ሌላ ሥራ እየተዘዋወረ የሚሰራና በአብዛኛው ያለምንም ተስፋ በጎዳና ላይ የሚኖር ሰው ነበር። በ32 ዓመት ዕድሜው ቪክተር የብሪቲሽን የጦር ኃይል ተቀላቀለ። በዚያም ውስጥ በተደረገ የአይምሮ ብቃት ፈተና አይምሮው ታላቅ ተሰጥኦ እንዳለው መሆኑን አወቀ። በውጤቱ በመደነቅም ቪክተር ያንን ለማመን ወሰነ። ተሰጥኦ ያለው ጎበዝ መሆኑን አንድ ጊዜ ካወቀ በኋላ እንደ ጎበዝ ለማድረግ ወሰነ። የጦር ኃይል ውስጥ እያለ ምልምሎቹን በማሰልጠን ሥራ ላይ ተመደበ። የጦር ኃይሉን ከለቀቀ በኋላም በቲምበር ካምፓኒ ሥራ አገኘ። ከዚያም ውስጥ ሆኖ የቲምበርን ደረጃ ከፍ ያደረገ ማሽን በመስራትና ለንግዱም የሜትሪክ ሲስተምን በማስተዋወቅ በጣም የተከበረ የቲምበር ቴክኖሎጂስት ለመሆን በቃ። በኋላም የብሔራዊ ቲምበር ደረጃዎች ኮሚሽን ሊቀመንበርና ከእንጨት መሰንጠቂያዎች ጋር የሚዛመዱ የብዙ ፈጠራዎች የባለቤትነት መብት ያለው ሰው ሆነ። በቪክተር ሕይወት ውስጥ ልዩነት ያመጣው ምን ነበር? ድንገት ተነስቶ ጎበዝ መሆኑ አይደለም። እውነቱ ሁልጊዜም ጎበዝ መሆኑ ላይ ነው። የአይምሮ ችሎታው ሁልጊዜም ነበር። የተለወጠው ራሱን ሊያየው የመረጠበትን መንገድ ነው። በ15 ዓመቱ እንደ ደደብ ያዩት አስተማሪዎቹ ማመንን መረጠ። በ32 ዓመት ደግሞ በጦር ኃይል ውስጥ ያገኘውን የፈተና ውጤቱን አመነና ሁልጊዜም በውስጡ የነበረውን አቅሙን አወጣው።
የቪክተር ታሪክ በራስህና በችሎታህ ለመተማመን የመምረጥ ኃይል ማሳያ ነው። አልችልምን መተው አለብህ። በሰዎች አእምሮ ውስጥ በጣም ከፍተኛ የተቃርኖ ኃይል አልችልም የሚለው ሐረግ ነው። ስኬታማ ለመሆን አልችልም የሚለውን ሐረግና እንደ ብችል ኖሮ የሚሉትን አይነቶች ዘመዶቹን መተው ያስፈልጋል፣ ገና ስትናገራቸው ደካማ ስለሚያደርጉ። መቼም አልረፈደም። ሰዎች ህልሞቻቸውን ወደ ማሳካት ሲሄዱ የሚያጋጥሟቸውን ነገሮች ለመሸሽ ከሚያቀርቧቸው ብዙ ከተለመዱ ሰበቦች አንዱ አርጅቻለሁ፣ ለእኔ ረፍዶብኛል፣ ፈጥኜ አልጀመርኩም የሚል ነው። ይህ ግን እውነት አይደለም። ይህንን አስተውስ። በታሪክ ከታወቁት ታዋቂ ከሆኑት የምግብ አብሳዮች ውስጥ አንዷ የሆነችው ጁሊያ ታልድ ናት። ጁሊያ 40 ዓመት እስኪሆናት ድረስ ምግብ ማብሰል እንኳን አልተማረችም ነበር። እንዲሁም ዘ ፍሬንች ሼፍ የሚለውን ታዋቂ የቴሌቪዥን ፕሮግራም እስከ 51 ዓመቷ ድረስ አልጀመረችም ነበር። የኮሌጅ ዲግሪ ያስፈልገኛል ብለህ አትገምት። ራስን ማመን ከእውቀት ከስልጠናና ከትምህርት በላይ ነው። ትምህርት ለህይወት ዘመን ዕውቀት ዝግጁ ለመሆንና ስኬት ለማግኘት አያስፈላጊ ቢሆንም በሆነ የትምህርት ዘርፍ ዲግሪ መኖር ግን ለስኬት የግድ አስፈላጊ ነጥብ አይደለም። ይህ በኢንተርኔት ከፍተኛ የቴክኖሎጂ ዓለም ውስጥም እንኳን እውነት ነው። የፌስቡክ መስራች የሆነው ማርክ ዙከርበርግ ፌስቡክን ከመሰረተ በኋላ የሃርቫርድ ዩኒቨርሲቲ ትምህርቱን አቋርጧል። አሁን ግን የተጣራ የ$20 ሚሊዮን ባለሀብት ነው። ቢል ጌትስ እንየው፣ ከሃርቫርድ ዩኒቨርሲቲ ትምህርቱን አቋርጧል። በኋላም የማይክሮሶፍትን መስርቷል። አሁን ላይ ከ$76 ቢሊዮን በላይ ንብረት ያለው በዓለም ላይ ቁጥር 1 ከሆኑ የሀብታሞች አንዱ በመሆን በፎርብስ መጽሔት ላይ ሰፍሯል። ሌሎች ስላንተ የሚያስቡት ያንተ ጉዳይ አይደለም። ማንም በማያምንበት ጊዜ አንተ ራስህን ማመን አለብህ። አሸናፊ የሚያደርግህም ያ ነው።